ትንሽ ለቆይሽ ይችላል። ካሌብ አባትህን ይዘልኝ ውጣ። ቲና ይሄ ቤት ያንቺ አይደል? ይኸው ራሱ ነው ወደ እኔ ስም ያዞረው። እኔ ያዝኩት ነው ዋናው። የአንቺ ፎርጅን ነው። ምን? ቲና ተረጋጊ። እኔ ለአንቺ ቤት አልሰጥም አላበድም። ዳን የሚሉት ገብተዋል። እሺ እንዳልሽ በህግ አስወጪ። አንተም አሁን ውጡልኝ። የምን በህግ ማስወጣት ነው? በራሷ ትውጣ። ሂጂ ልብስሽን ሰብስቢ። እየቀለዳችሁ ነው? ብዙ ጊዜ የቀለድሽው አንቺ ነሽ። ውጭልኝ፣ ቤት የለቅሻው። ግድ የለም በፖሊስ መንቅር ያስወጣሃለሁ። ሁሉንም እንዳየሽው ነው። ዶክመንቱ እንዳለ ፎርጅት ነበር። እሺ ዋቅዳልኝ። እኔ ስለ እውነት ነው የምላችሁ፣ ብዙ ሰዎች ማለት ነው ጥቅመኛ ሰዎች አይቻለሁ። በጣም ብዙ ሰዎች ጥቅመኛ ሰዎች አይቻለሁ። እንደዚች እኔ አይቼ አላቅም። እንደዚች እንደ ቲና አይቼ አላቅም። በነገራችን ላይ ትሁት የእውነት ትሁት ናት ማለት ትሁት ማለት በቃ ልክ እንደ ስሟ ትሁት ናት ማለት ነው። እኔ ትሁትን ቢያገባ ራሱ ደስ ይለኛል። ማርያምን ይችን ቲና የምትባል ሰይጣን ከቤት አስወጥቶ ማለት ነው ትሁትን ቢያገባ እኔ በጣም ነው ደስ የሚለኝ። ግን እውነት ለመናገር ማለት ነው ይሄ በጣም ትልቅ ትምህርት ነው። ልብ ያለው ልብ ይበል። ይሄ ድራማ ማለት ነው እግዚአብሔር ነው የምላችሁ። በተለይ ገንዘብ አምላኪ ለሆናችሁ ሰዎች በጣም ትልቅ ትምህርት ነው። ሴት ልጅ ለገንዘብ ብላችሁ ትቀርባላችሁ፣ ሴቶችም ደግሞ ወንድ ልጅ ለገንዘብ ብላችሁ ትቀርባላችሁ ማለት ነው። ስለዚህ ለእናንተ ማለት ነው በጣም ትልቅ መልእክት ነው ይሄ ድራማ። ይሄ ድራማ ለእናንተ በጣም ትልቅ መልእክት ነው። እግዚአብሔር ነው የምላችሁ። ምክንያቱም ብዙ ገንዘብ አምላኪዎች አሉ፣ ሆዳቸውን አምላክ ያደረጉ ሰዎች አሉ። እግዚአብሔር ነው የምላችሁ። በቃ ስለ ገንዘብ ብቻ ሲያልሙ ሲያወርዱ ሲያወጡ ይሄ የኃጢአት ገንዘብ ነው፣ ይሄ እግዚአብሔር የማይወደው መንገድ ነው ብለው እንኳን አንዴ እንኳን የማያስቡ ማለት ነው። ገንዘብ የሚያገኙበትን መንገድ ብቻ የሚፈልጉ ምንም ይሁን ስርቆትም ይሁን ቀጥፈውም ይሁን ዋሽተውም ይሁን ሰርቀውም ይሁን አስመስለውም ይሁን ብቻ ግን ገንዘብ ማግኘት ብቻ የሚፈልጉ ሰዎች አሉ። ያ ገንዘብ ግን ምንጩ ምንድነው? ኃጢአት አለው ወይ ኃጢአት የለውም ወይ የሚለውን ምንም አይመለከታቸውም። ብዙ ጊዜ አሁን እየተደረገ ያለው ይሄ ነው። በአሁኑ ሰዓት ትክክለኛ ትዳር ራሱ ማግኘት በጣም ከባድ ነው። ወይ ሴቷ ወንዱን የሆነ ነገር ፈልጋ ነው የምታገባው፣ ወይ ደግሞ ወንዱ ከሴቷ የሆነ ነገር ስላላት ነው የሚያገባት። ምናልባት ከ105 በዛ ከተባለ 10 ትክክለኛ ሰው ያለው ማለት ነው። አለበለዚያ ሌላው በጥቅም ነው እናንተን የሚፈልጋችሁ። በብዛት ኢትዮጵያ ያሉ ወንዶች አረብ ሀገር ያለን ሴት ለምን የሚጀነጅን ይመስሏችኋል? ለጥቅም ነው። ግን ደግሞ ሁሉም ነው እያልኳችሁ አይደለም። አንዳንዶች ደግሞ ያው ገንዘብ የሌላቸው ሆኖ ገንዘብ ስላላት አብረን ሰርተን እንለወጣለን በማለት ማለት ነው። አብረን ሰርቼ እለወጣለሁ፣ እሷ ገንዘብ ቢኖራት እኔ ጉልበቱኝ በወንድነቴ ለፍቼ እሷን መቀየራታለሁ፣ እኔ መቀየራለሁ የሚሉ ወንዶች አሉ። ይሄ አሁን መልካምና በጎ አስተሳሰብ ነው። እግዚአብሔር ነው የምላችሁ። ግን አንዳንዶች ደግሞ አሉ የሆነ ነገር እስከሚሰጣቸው ድረስ ይጠብቃሉ። የሆነ ነገር ከእናንተ ሲያገኙ ወይ ብር ትልኩላቸዋላችሁ፣ ወይ ስራ የሚሰሩበት ይፈልጋሉ። ስራ የምሰራበት ላኪልኝ ምናምን ይላሉ፣ ይላክላቸዋል። ከዛም በኋላ ልም የሚሉ አሉ። አንዳንዶች ደግሞ የሆነ ነገር ላኪልኝ ትባላላችሁ፣ ስራ ልጀምር ነው፣ በህይወቱ ሰርቶት የማያውቀውን ስራ መጀመር ይፈልጋል እናንተን ሲያገኝ ማለት ነው። ከዛ ልክም ስትሉት እናቴ ዘርማን ዘሩ ድምጥማጡ ጥፍትፍት ነው የሚለው፣ ይጠፋል በቃ። እና በነገራችን ላይ አረብ ሀገር ያላችሁ ሴቶች አንድ ምክር ልምከራችሁ። የምትወዱትን ሰው የምታፈቅሩትን ፍቅረኛችሁን ማንነቱን ለማወቅ ከፈልጋችሁ ገንዘብ ከጠየቃችሁ ገንዘብ አትላኩለት። ከዛ በዛን ሰዓት የዛን ሰው ማንነት ትረዳላችሁ ማለት ነው። ገንዘብ ፈልጉ የመጣ ከሆነ ይሄዳል። ግን ልብ በሉ፣ በጣም ብዙ ትዕግስት ይጠብቃል፣ ብዙ ይጠብቃችኋል።
ወደውኑ ገንዘብ አልሰጥም ስላላችሁ ብድግ ብሎ አይሄድም። አይ ችግር የለውም በቃ አንቺን እኮ ለገንዘብ ሳይሆን ለጥቅም ሳይሆን አንቺነትሽን ነው ይላችኋል፣ ያስመስላል ምናምን ያንቺን ገንዘብ እጁ ውስጥ የሚያገኝ ድረስ ግን እናንተ ለዛ ሰው እንደማሰጡት ካወቀ ጠብቆ 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 የሆነ ጊዜ ይጠፋል ማለት ነው። ገብቷችኋል? ስለዚህ አሁን የዚህ ድራማም ዋናው እነዚህ ሁለት ሰዎች እንግዲህ እቺን በባሏ ላይ እየማገጠች ነው ቲና። ወንድም ነኝ ብሎ ውሽምየው ደግሞ የገባው ውሽምዬ ደግሞ ወንድም ነኝ ብሎ ነው እንግዲህ እሱም ደግሞ እሷን ፈልጎ ሳይሆን ገንዘቧን ፈልጎ ነው። አያችሁት እንግዲህ በመካከል ላይ ያለውን ልዩነት እሷ ተወደዋለች ለሱ ብላ ውሽማ ይዘው ከባሏ ተካፈላ ልትሰጠው አስገባችሁ። እሱ ደግሞ አያችሁት እሱ ደግሞ እሷን ሳይሆን ገንዘቧን ብሎ ገንዘቧን ወስዶ ሌላኛዋ ፍቅረኛው ጋር ሊሄድ አስቡት እንግዲህ የሆነ ነገሩ የተወሳሰበ ነው። በቃ አያችሁት በጥቅም ነው። በቃ ሰው በጥቅም የተወሳሰበ ውስጥ ነው ያለው በአሁኑ ሰዓት ማለት ነው። እና ይሄን ድራማ የምትከታተሉ ሰዎች ካላችሁ በጣም ትልቅ ትምህርት አለው። ተከታተሉት። ትልቅ ትምህርት አለው ማለት ነው። ግን ማለት ነው ገንዘብን ማምለክ መጨረሻው ምን እንደሆነ ተመልከቱ። አባ ገብረ መድኅን ናቸው አይደለ? ገንዘብን አታመልኩ፣ ውበትን አታመልኩ ብለው ያስተምራሉ። እውነታቸው ነው። ማርያምን ነው የምላችሁ። ገንዘብ ጤዛ ነው፣ ይሄዳል ይመጣል። የሰው ልጅ ግን የምትወዱት ሰው የምታከብሩት ሰው አንደ ከሄደ ድጋሜ ላታገኙ ትችላላችሁ። ምክንያቱም ያ ሰው አይቷችሁ ነው ትቷችሁ የሚሄድ። ዝም ብሎ ትቷችሁ አይሄዱም። በነገራችን ላይ የሆነ ሰው ትቷችሁ የሚሄደው የእናንተን መለወጥ ጠብቆ ተስፋ ሲቆርጥ የሆነ ጊዜ ላይ ትቷችሁ ይሄዳል። እና በውሸት የተመሰረተ ነገር መጨረሻው ውሸት ነው። አሁን እንግዲህ ቲና ማለት ነው በቃ መጨረሻዋ ምንድን ነው የሚሆነው? ጎዳና ነው የሚሆነው። ብዙ ነገሮችን አድርጋለች። ትሁትን ለመግደል የካሌብን አባት ስንቴ ለመግደል ሙከራ አድርጋለች፣ አልተሳካም። ግን እሷን ተመልከቱ አሁን ያለችበትን ሁኔታ። በቃ መጨረሻዋ ላይ ጎዳና ነው ማለት ነው። በቃ ጎዳና ነው የእሷ ጠፈንታ። ምክንያቱም ክፉ ሰው ይዘገያል እንጂ የስራውን ማግኘቱ አይችልም። የስራውን ማግኘቱ አይቀርም። እግዚአብሔር ነው የምላችሁ። እንግዲህ ዛሬ ማለት ነው እንግዲህ የካሌብ አባት እንግዲህ የሆነ ዕጣ አዘጋጅቷል። ብር ያለው ወረቀትና ብር የሌለው ወረቀት ነው። ብር ያለው ወረቀት ከደረሰው እንግዲህ እድለኛ ነው፣ ምንም ማድረግ አይቻልም። ብር የሌለው ከሆነ ደግሞ ባዶውን ይወጣል ማለት ነው። ስለዚህ ገንዘብን አምላክ የምታደርጉ ሰዎች ጥንቃቄ አድርጉ። ውሸት የተሞላባችሁ ሰዎች፣ በውሸት ማንነታችሁ ሰውን የምትቀርቡ ሰዎች ጥንቃቄ አድርጉ። መጨረሻችሁ አያምርም። መጨረሻችሁ በምድርም በሰማይም ሲሆን ነው ማለት ነው። በምድርም ስትሰቃዩ ተነቃብኝ ያልተነቃብኝ እያላችሁ በሀሳብ በጭንቀት ስትሰቃዩ ትኖራላችሁ። ሰማይ ቤትም ደግሞ በሲኦል ትኖራላችሁ። ምክንያቱም በተለይ የሰውን ቅስም የምትሰብሩ የሰው ሀዘን አይኖርባችሁ። እግዚአብሔር ነው የምላችሁ። ሰው ያዘነባችሁ ሰዎች ካላችሁ ራሳችሁን ፈትሹ፣ ይቅርታ ጠይቁ፣ ንስሐ ግቡ። በጣም ከባድ ነው የሰው ሀዘን። በጣም የሰውን ልብ መስበር በጣም ከባድ ነው። እግዚአብሔር ነው የምላችሁ። እና እንግዲህ ቀጣይ ደግሞ እስከምንገናኝ ድረስ ሳምንት ሰው ይበለን። ባይ ባይ።